አከራየችኝና አላከራይም አለችኝ። ለምን ሙስሊም አለች። ከዛ ደላለው አንቺ ምን ከሱ ጋር ምን አለች? የምታከራይ ከሆነ አከራይ፣ ባለፈውም ሳይከራይ አንድ ወር ቆየብሽ፣ አሁን ብታከራይ እሺ መታወቂያ አምጣ፣ ምን ይበል ችግር ካለ ቶሎ እንዲወጣልኝ እንፈራረም ማለት ችግር የለም። ልክ 15 ቀን ከቆየ በኋላ ባለቤቴ ጋር መጣ። ሙስሊም ማለት እንደዚህ ነው እንዲያለች እሷ የተሳላለፋለ። አው ምን ነው? አይ እኔ ሌላ ነገር ነበር ማስበው። እኔ እኮ አላከራይ ስንት ጊዜ ቆይቻለሁ። 2 ወር ልክ ስንቆይ በአጋጣሚ ብር ፈልጎ ቀኑ አልደረሰም የሚከፈልበት ይክራይ። ከባለቤቴ ጋር ተነጋገርን። እኛ በቀኑ ይታሰብልና ግን እነሱ አስፈላጊያቸው ከሆነ እኛ ጋር የውጭኛው ብር ከሚጠፋ ለነሱ ብንሰጣቸው ስንል በጣም ገረማትና እዚህ ቤት ብዙ ሰዎች ገብተዋል ማለት 2 ወር 3 ወር እያለፈ ወንድሞች እየተመጡ ነበር የሚቀበሉልኝ። እንደዚህ ተመልክቻለሁ። ምንድነው 6 ወር ቆየ።